አንድ ጥቅስ ከባይብል ጥቅስና ዮሐንስ ወንጌል ምዕራፍ 7 ከ32 እስከ 34 ኢየሱስን ለመግደል ፈሪሳውያን ሎሌዎችና ወታደሮችን ወደ ኢየሱስ በላኩ ጊዜ ኢየሱስ ምን አላቸው? ጥቂትን ጊዜ አለ ለወታደሮቹ ከናንተ ጋር እቆያለሁ፣ ከዚያም ወደ ላከኝ እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። እኔ ወዳለሁበት ቦታም ልትመጡ አትችሉም አላቸው ይላል። ጥያቄያችን ትፈልጉኛላችሁ አታገኙኝም አለ። ለምንድን ነው የሚፈልጉት? ሊገሉት ሊሰቅሉት ከተባለ አታገኙኝም አላቸው። እኔ ወዳለሁበትም ልትመጡ አትችሉም። ካላገኙት እሱ ወዳለበት ቦታ መጥተውም ሊይዙት ካልቻሉ የታገኝተው ገደሉት፣ የታገኝተው ሰቀሉት። ይሄ ጥያቄያችን ነው ማለት ነው። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለኔ የሚመሰክር ግን ሌላ ነው ይላል ዮሐንስ ወንጌል ምዕራፍ 5 ከ30 እስከ 31። እኔ ከራሴ አንዳች ላደርግ አይቻለኝም ካለ ታዲያ ሲያደርጋቸው የነበሩ ተአምራቶች ሁሉ ከማን ያገኘው ኃይል ነው? አሁን ጥያቄያችን። ከራሴ ምንም ማድረግ አልችልም ማለት በቀጥታ እንዲህ ብሎ ከተናገረ የኛ ደግሞ ጥያቄ መሆን ያለበት እንግዲያውስ ስትሰራቸው የነበሩ ተአምራቶች ስታደርጋቸው የነበሩ አስደናቂ ነገሮች ሁሉ ከየት አመጣሃቸው? ራሱ አሁንም ይመልስልናል። ማቴዎስ ወንጌል 28:18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ይላል ኢየሱስ። ማን ሰጠው? ተሰጠኝ ካለ ማን ነው? ሉቃስ 10:22 ላይ በሉቃስ ወንጌል ምዕራፍ 10 ቁጥር 22 ሁሉ ከአባቴ ዘንድ ተሰጥቶኛል ይላል። እግዚአብሔርን አባቴ ብሎ በመጽሐፍ ቅዱስ ይጠራዋል። አሁን እንደ መጽሐፍ ቅዱስ ነው ጥያቄ የምናቀርበው። ተሰጠኝ ካለ የራሱ ካልሆነ እሺ እንዴት አድርገን ነው አምላክ አድርገን የምንይዘው? ሐታ በወቅቱ ተአምርን ሲሰራ ያዩት ሰዎች እንኳን የሰራውን ሳይሆን ችሎታ የሰጠውን አምላክ ሲያመሰግኑ ነው የምንመለከታቸው በመጽሐፍ ቅዱስ ላይ። እናም የራሱ የሆነ ኃይል የራሱ የሆነ ፈቃድ ከሌለው የላከውን ፈቃድ የሚጠይቅ ከሆነ እንዴት ሆኖ አምላክ ሊሆን ይችላል? በራሱ ኃይል የለውምና